ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁኝ። እንደምትመለከቱት እዚህ ጋር ሁለት መካከለኛ የሆነ ዱባ አለኝ። እኔ ግን ዛሬ የምጠቀመው አንዱን ነው። እንዴት አድርጌ እንደማዘጋጀው አብራችሁኝ ሆኑ፣ ተከታተሉኝ። ሁላችንም የዱባ ወጥ እንዴት እንደምንሰራ እናውቃለን። እኔ ደግሞ በእኔ ቤት እንዴት አድርጌ እንደማዘጋጀው እናያለን። እስከ መጨረሻው አብራችሁኝ ሆኑ። ዱባውን አጥቤ ለመላጥ በሚመቸኝ መልኩ ከፋፍዬዋለሁኝ። የሚያስቸግረው ፓርት ቆዳውን ማንሳት ነው። ከዛ ፍሬውን አውጥተን ቆራርጠን በኤር ፍራየር ኦር ደግሞ በኦቨን እንዲደርቅ ማድረግ ነው። ይህንን የምግብ ዝግጅት ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጉ። እንደዚህ ቀለል ያሉ የምግብ አሰራሮችን እንደ አማራጭ ልንጠቀማቸው የምንችላቸውን ነገሮች እያያስኩላችሁ እመጣለሁ። ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉ። ዱባን በጣም በብዙ መልኩ አዘጋጅተን ለምግብነት ልንጠቀመው እንችላለን። በወጥ መልኩ የምንጠቀመው ከሆነ ደግሞ ቆንጆ አድርገን እንደምንወደው አድርገን ሰርተን ብንጠቀመው በጣም የሚጣፍጥ ከእንጀራ ጋር ቆንጆ ምግብ ነው። ብዙ ሰው ግን የዱባ ወጥ ሲባል ጥሩ እንዳልሆነ እንደማይጣፍጥ አድርጎ ሲያወራ እሰማለሁኝ። እኔ ግን በጣም ነው የምወደው። በተለይ የዱባ ሲዝን ከሆነ ሁል ጊዜ ወይ ወጥ ሰራዋለሁ ወይ ደግሞ በሌላ አይነት መልኩ እጠቀመዋለሁ። እኔ ዱባ በጣም ነው የምወደው። እናንተም ሰርታችሁ የማታውቁ ከሆነ ወይ በወጥ መልክ ወይ ደግሞ በሌላ የምግብ አሰራር አይነት ሰርታችሁ ተጠቀሙት። በጣም አሪፍ ነገር ነው። እንደዚህ ከትፌ አዘጋጅቼዋለሁ። ቀጥዬ በኤር ፍራየር እንዲደርቅ ተለቅ ባለ ትሬ ነገር ላይ አደርገዋለሁኝ። በጣም ቶሎ ነው የሚደርቀው። እናንተ ዱባውን እስከምታዘጋጁ እስከምትከትፉ እንደዚህ ኦቨን ውስጥ ወይ ኤር ፍራየር ውስጥ አስገብታችሁ እስከምታደርቁት ድረስ ቀደም ብላችሁ ለወጡ የሚሆነውን ሶስ ካዘጋጃችሁ ጊዜ አይወስድም። በጣም ቶሎ ነው የሚበስለው። እንደዚህ በደንብ ዝርግት ነገር እናደርገዋለን። እያንዳንዱ ፒስ መድረቅ አለበት። ካልደረቀ በጣም ቶሎ ስለሚበስል የሙሺ የመሆን ነገር ይኖረዋል። ወጣችን ላይ እንደዛ እንዲሆን ስለማንፈልግ ተለቅ ባለ እቃ ዝርግት ነው ማድረግ ያለብን። ዱባው ኤር ፍራየር ውስጥ ገብቶ እስከሚደርቅልኝ ድረስ እንደዚህ ለወጡ የሚሆነውን ሽንኩርት አዘጋጃለሁ። እኔ ቀደም እንደነገርኳችሁ እናንተ ቀደም ብላችሁ ሶሱን ብታዘጋጁ የተሻለ ነው። እኔ ግን ዱባውን ከከተትኩኝ በኋላ ነው ሽንኩርቱን ማዘጋጀት የጀመርኩት። መጀመሪያ ባደርገው ግን ሞር ታይም ሴቭ አረግ ነበር። የሚበቃኝን ዘይት ሞቅ ያለ ድስት ላይ አድርግ ያለሁኝ። በዛ ያለ ሽንኩርት ነው የምጠቀመው ወጡ ቆንጆ እንዲሆንልን። ቆንጆ የሀበሻ ወጥ እንዲሆን እኛ ያው ሽንኩርት እንወዳለን። በዛ ያለ ሽንኩርት ምግባችን በሙሉ ሽንኩርት ነው። እኔም በዛ ያለ ሽንኩርት መጠቀም እወዳለሁ ምግብ ላይ። እንደዚህ የሚበቃኝን ያህል ሽንኩርት አድርግ ያለው ቀስ እያልኩኝ ቀስ ባለ እሳት እንዲበስል አደርገዋለሁ። ሽንኩርቱ እንደዚህ ትንሽ በሰል ካለ በኋላ አንድ ላይ የተፈጨ ነጭ ሽንኩርትና ዝንጅብል አድርጌበታለሁ። እሱንም አንድ ላይ ቆንጆ አድርጌ እንዲጠበስ ነገር አድርገዋለሁ። ሁላችንም በየቤታችን ቆንጆ አድርገን ወጥ እንሰራለን። ይህንንም ልክ በዛ መልኩ ነው የምናዘጋጀው።
ደስ ግን ቪዲዮ ስለሆነ ያው ፕሮሰሱን መናገር ስላለብኝ ነው። እዚህ ጋር የሚበቃኝን ያህል በርበሬ አደርግበታለሁ። በርበሬውንም ትንሽ አብሮ እንዲጠበስ ነገር አደርገዋለሁኝ። በርበሬው እንዳይቃጠል ትንሽ ውሃ ጠብ እያደረኩኝ ሽንኩርቱም እንዲበስል በርበሬውም እንዲቁላላ አድርገዋለሁ። እሳቱን ቀንሼ ከድኜ ጊዜ ሰጥቼ እንዲበስል አድርገዋለሁ። እንደዚህ በደንብ ከተቁላላ በኋላ ወጡን ያጣፍጣሉ የምንላቸውን ቅመሞች እንጨምራለን። እኔ የተጠቀምኩት የፓፕሪካ ፓውደር፣ አብሽ፣ ኮረሪማ፣ ብላክ ፔፐር እና ጨው ነው። እናንተ ሌላ አይነት የወጥ ቅመሞችን መጠቀም ትችላላችሁ። የፓፕሪካ ፓውደሩን የተጠቀምኩት ከገበያ ላይ የምንገዛው በርበሬ ከለር ብዙ ቀይ አያደርግም እና ብዙ በርበሬም ላለመጠቀም እሱን ትንሽ ተጠቅመን ቀይ እንዲሆንልን ለማድረግ ነው። እኔ ሁል ጊዜ ነው የምጠቀመው። እናንተ ካልፈለጋችሁ አለመጠቀም ትችላላችሁ። ግን በጣም አሪፍ ነው። ወጡ ላይ ብዙም ቴስቱ አያስታውቅም። ከለሩም ግን ቀይ ያደርገዋል። ለምንሰራው ወጥ ቁሌቱ እንደዚህ ቆንጆ ሆኖ ደርሷል። ቀጥለን ዱባውን ነው የምንጨምረው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ የቻናሌ ቤተሰብ እንድትሆኑ እጠይቃችኋለሁ። ዱባው እንደዚህ ቆንጆ ሆኖ ድርቅ ነገር ብሏል። ቅድም ካያችኋቸው ሁለት ዱባዎች የተጠቀምኩት አንዱን ነው። አንዱ ለትንሽ ቀን ለሳምንታት መቀመጥ ይችላል። ዱባ መቆየት የሚችል ነገር ነው። ሌላው ደግሞ ዱባ እንደ ኢትዮጵያ ርካሽ አይደለም። እዚህ ከኢትዮጵያ ውጪ ወይ ደግሞ ያለሁበት ሀገር ዱባ ርካሽ አይደለም። ስለዚህ ሁለቱን አንድ ላይ ገዝተን ከሆነ አንዱን ብቻ ተጠቅመን አንዱን ደግሞ በሌላ ቀን መጠቀም እንችላለን አስቀምጠን። የሚበቃኝን ያህል ውሃ ጨምሬ አንድ ጊዜ ነው አዋህጄ የምተወው። 10 ጊዜ ውሃ መጨመር 10 ጊዜ ማማሰል እንዳይኖር፣ ባማሰል ነው ቁጥር ዱባው እየጠፋ እንዳይሄድ አንድ ጊዜ አዋህጄ ተወዋለሁኝ።
የሰራነው የዱባ ወጥ እንደዚህ ቆንጆ ሆኖ ደርሷል። ሲታይ ከለሩ በጣም ነው የሚያምረው። ሽታው በጣም ደስ ይላል። የዱባ ወጥ አንወድም የምትሉ ሰዎች እንደዚህ ሰርታችሁ በቆንጆ እንጀራ ሞክሩት፣ ትወዱታላችሁ። እኔ በየአመቱ የዱባ ሲዝን ሲሆን ሁል ጊዜ ቪዲዮ ሰራለሁ። ገብታችሁ ቪዲዮዎችን እዩ። ለመስራት በጣም ቀላል ነው። አንዳንድ ጊዜ ምግብን ለመለወጥ እንደ አንድ አይነት አድርጋችሁ ልትጠቀሙት ትችላላችሁ። እንደዚህ በጣም የሚያምር ወፈር ያለ ከለሩ የሚያምር ቴስቱ ደግሞ የሚጣፍጥ አይነት ነው። እንድትሞክሩት ፈልጋለሁ። ሰርታችሁ ሞክሩት። እዩት። እንጀራ ላይ ራሱ ስታደርጉት በጣም ነው የሚያምረው። እንድትበሉ ነው የሚያደርጋችሁ። ሰርታችሁ ሞክሩት። ለዛሬ ይዤላችሁ የመጣሁት የምግብ ዝግጅት ይህንን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እንደገና እስከምንገናኝ እግዚአብሔር አምላክ በነገር ሁሉ ከሁላችሁም ጋር እንዲሆን ምኞቴ ነው። አመሰግናለሁ። ባይ